በስምምነት አድርገናል። አብራኝ እየኖረች ተነስታ ድግብራስተኝ አትቻልኳት። ልክ በሄዴ በ6 ወሯ ነፍሰ ጡረኛ ነች። እንዴት ነው በህርሽ በ6 ወርሽ ነፍሰ ጡረኛ የምትይኝ? ገጠር ሄዳ እስተራሃ ተስተራሃ አድራ መታለች። የሆኑ ራየሩ ዘንዳ ትቀመጥ ኖራለች። ይቺ ልጅ የኔ ትሁን የኔ አትሁን አላውቅም። ምናልባት አብሬያት ስለተኛሁኝ ያንን ስለማት የኔ ትሁን እንደው በማለት የሚችለውን እየረዳሁ የአባወራ ሚስት ለምትለው ደግሞ ገና አሁን እዚህ እናንተ ፊት የአባወራ ሚስት ስትል ሰማሁኝ እንጂ ከዚህ ውጭ ቀደም ሲል አልነገርኩም ብሎ መልስ ሰጠ። አሁንም ወደፊትም ሆነ ወደኋላም አልልም። እርዳታ የምችለውን እረዳለሁ። ግን ልጅቱ የኔ ትሁን የኔ አትሁን እስካሁን ድረስ የማውቀው ነገር የለኝም። እንዳይጸጽተኝ ነው የምረዳት። ምናልባት ይቺ ልጅ ይህን ምርመራ አድርጌ የኔ ከሆነች እንዳይጸጽተኝ ብዬ ነው የምረዳት እንጂ እርግጠኛም አይደለሁም ብሎ መልስ ሰጥቷል። እርዳታውን ግን እረዳለሁ አሁንም ብሏል። ዛሬው ድረስ ቤት ተከራይ ያስቀመጣት እሱ ነው። አንድ ሰው ባለበት ተናግሯል። የእሱ ልጅ ካልሆነች እርግጠኛ ካልሆነ ሊያስቀምጣት አይችልም። ልጅቱ የእሱ ናት። 4 ነጥብ። ምንም ጥያቄ የለው። 4 ምክንያቱም እኔ ከሌለሁበት በራሴ ታልተማመንኩኝ 1 ብር አልሰጣትም። 1 ብር። ስለዚህ ሰውየው ልጅቱ ጋራ ስለዚህ ይህች ልጅ የማገዝ አለውድ ግዴታ አለበት። ሊያግዝ ይገባዋል። ብቻውን ሳይሆን ኢላ ላታዝን የምትለው ዋነኛውን ሚናውን የተጫወተችው እሷ ስለሆነች ነይ ብላ አንጥታ ለእንደዚህ አይነት ሰው አሳልፋ ያስረከበች እሷ ስለሆነች የልጁ ችግር አብራ ትጋፈጣለች። አይደለም የሰጠችውን ብር ልታገኝ ቀርቶ ልጅቱ ልትራብ ልትጠማ ልትቸገር አይገባትም። እሷ በሰራችው እና እናንተ በሰራችሁት ወንጀል ይቺ ህፃን ልጅ ልትራብ አይገባትም። ምክንያቱም ለዚህ አደጋ ያበቃሻት አንቺ ነሽ። አንድን ሰው ወደ አንድ ቦታ ሳንቀሳቀስ ለዛ ሰው ኃላፊነቱ ወስጄ ነው ተጠያቂ ነው። ስለዚህ ወደድሽም ጠላሽም አብረሽ ተጎና ሆነሽ ችግሯን ልትጋፈጭ ግድ ይልሻል። ሀሳብ ልስጥና እኔ ልውጣ። ቀጥልሽ አባቶች ቦታ እንዳልይዝባችሁ ላታዘን አንቺን ሰምቼሻለሁ። ይሄ ልክ ነሽ። አንቺም ጥጋቡም ልክ ነው፣ አስረጋዡም ልክ ነው፣ አረጋዧም ልክ ነው። ሁላችሁም ልክ ናችሁ። እኔ አንድ ሀሳብ ብቻ ሰጥቼ ልውጣ። እህት ወንድሞቼ፣ ዚና አላህ ዘንድ በጣም የተጠላ ነገር እንደሆነ ሆኖ በተቻለ መጠን ግን በሽታው በጣም ተስፋፍቷልና ጥንቃቄ አድርጉ። ኢጃዛ ቤት የምትወርዶች ዝም ብላችሁ እንደመጣላችሁ አትበሉ። ወላሂ በጣም ከፍተኛ በሽታ እየተሰራጨ ነው ያለው። ሌላውን ተውት። እኔ አላየሁም። እሺ ብላ ሰጠውም ሊሆን ይችላል፣ አስገድዷትም ሊሆን ይችላል። ላታሕዘንም በሰውየው መጥፎ እንደሆነ አውቃ አመቻችተም ሊሆን ይችላል፣ ላይሆንም ይችላል፣ አዝናላትም ሊሆን ይችላል። ያላየሁትን ነገር መፍረድ አልችልም። በተቻለ መጠን ሀዩ ነኝ የምትባይ ሆቴ እውነት ደፍሮች ከሆነ በሙሉ ልብ ያግዝሽ ፈቃደኛ ነኝ። ውስጥ መስመር አናግሪኝ። ኤምባሲ ኮንታክት አደርግሻለሁ። ሰውየው በአካል ቀርቦ በህግ ፊት እንድዳኝ ያግዝሻለሁ። ላታሕዘን የሰጠሽበት መረጃ ለምን እንደሰጠሽ ስለማለቅ በፍቅር ደረጃ ሰጠሽው ስትጣሉና ሌላ ሰው ሲያስረግዝ ገንዘቤን አምጣ ብለሽው ከሆነ አላውቅም። የምር ግን እመልስልሻለሁ ብሎሽ ከሆነ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ተከታታዮች፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሰላም ጤና ፍቅር ደስታን አብዝቼ ለእናንተ ተመኝቻለሁ። ውድ ቤተሰቦቼ እንግዲህ ዛሬ የሰማነው ነገር ያው በዚህ ሚዲያ እየተዛዞረ በጣም ለጆሮ ለንሰማው ይሰቀጥጣል። እንግዲህ ለዚች መግቢያው ላይ ያችሁት ቪዲዮ ባል አላት ከሀገር ቤት ልጅ አላት። አላሁማ አስተዓን ሱብሃነከ ያ ረቢ ልንሰማው ራሱ ይሰቀጥጣል። እንግዲህ ሳውዲ አረቢያ ኢጃዛ ቤት ያለ ጉድ አይደለም። ጉድ ልነግራችሁ አልችልም። ወላሂ ላዚም ሳውዲ ሆናችሁ ጠለብ ቤት ያላችሁ እናንተ እንደመታደል ቁጠሩት። በጣም ታድላችኋል። አርፋችሁ ስሩ፣ አልፋችሁ ስሩ፣ አልፋችሁ ስሩ። ደሞዝ የሚሰጣችሁ ከሆነ ቤቱ እንደዚህ ልክስክስ ያለሆነ ወንድ ከሌለ ስራ በዝቶብኝ ብላችሁ እባካችሁ 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 ጠፍታችሁ አትውጡ። ብዙ ጉድ ነው ያለው፣ ብዙ ጉድ ነው ያለው ወላሂ። እንግዲህ በአሁኑ ደግሞ ጊዜው ያመጣው ምንድነው? ተደፍሬ ነው ይላሉ ሴቶቹ። ተደፍሬ ነው ተደፍሬ ነው። ተደፍረሽም ሊሆን ይችላል። በዚህ መፍረድ አልችልም። አላሁ አለም። ግን አንድ ነገር ተደፍሬ ነው ለሚሉ ሴቶች አንድ ነገር ልጠይቃችሁ። እውነት የተደፈራችሁ ከሆነ አርግዛችሁ ልጅ እስከምትወልዱ ድረስ ለምን ቁጭ ትላላችሁ? የተደፈረ ሰው እኮ በሳቱ እንዴ ስሜታዊ ይሆናል እኮ። አስቡት እኮ አንቺ ሳትፈልጊ አንድ ሰው በስሜት መጥቶ ሲደፍርሽ ከዛ በኋላ ምን ማድረግ ምን እንዴ ዝም ብለሽ ተቀመሽ ማለት እኮ
በቃ ተስማማሽ ማለት ነው። ደስተኛ ነሽ ማለት ነው። አጮህም እንዴ? ጮህ ህግ አለበት ሀገር እኮ ነው። እሺ አልጮህም፣ እሺ በቃ ወይ ህገ ወጥ ነኝ ብለሽ ብዙ ሰው ህገ ወጥ ነኝ ብሎ ነው ማስፈርት የሚያቀርበው። እሺ ህገ ወጥ ነሽ እንበል። እንደዚህ ልጅ ይዘሽ ሚዲያ ላይ ከመውጣትሽ በፊት ከተደፈርሽ የዛኛው ዕለት ለአንድ ቲክቶከር ቢያንስ እንደዚህ አሁን ሚዲያ ላይ ወጥተሽ ሚዲያውን ሙሉ ከምታረጊው የተደፈራችሁ ዕለት ሚዲያ ላይ ለሆነ ሰው ለታላቅ ቲክቶከር በውስጥ ቦነስ ብታስቀምጡለት እኔ ሚዲያ ላይ መውጣት አልፈልግም፣ እንደዚህ ነገር ጥቃት ደርሶብኛል እንዲያዝልኝ እፈልጋለሁ፣ አጭር ጽሁፍ ብታደርሱለት ይደርሱላችኋል። አሁን እኮ አንቺ ብቻ አይደለም የተዋረሽው፣ መላውን ቤተሰብሽን ነው ያዋራሽው፣ መላውን ቤተሰቦችሽን ማለት ነው። አሁን እናት ይህንን አይነት ዜና ስትሰማ በምን አቅሟ ተቋቁማ ትቀበላለች? ለቤተሰብ ዘኑ እባካችሁ፣ ወዳችሁ ፈቅዳችሁ እናንተ እንደፈለጋችሁ ትገላበጡና የሆነ ነገር ሲመጣ ቤተሰብን የሚገድል በድንጋጤ የሚገድል ዜና ሲስተራጭባችሁ፣ ይሄ በጣም አሳፋሪ ተግባር ነው። በጣም ያሳፍራል። ሳውዲ ውስጥ ልትደፈሩ ትችላላችሁ ወይ? አላሁ አለም፣ ሊሆንም ይችላል። ከተደፈራችሁ ግን በጊዜው አሳውቁ ነው። ልትደፈሩ ሴት ናችሁ፣ ልትደፈሩ ትችላላችሁ። ግን በጊዜ አሳውቁ። በቃ ሰውም ያምናችኋል። ቤተሰቡ ቢሰማው እንኳን ለእናንተ ነው የሚታዘነው። ተደፍረሽ ነዋ፣ ግድሽ ነው። ሴት ልጅ በቃ መከራ ነው። ግን ወደሽ ብር ትሰጡታላችሁ ለወንዶች ለማታውቁት። አብዛኛ ተግባር ደግሞ የሚፈል እንደዚህ በሹፌሮች ናቸው። ወደ ስራ ሲወስድሽ 2 ቀን ከወሰደሽ በኋላ ጭኑ ላይ የምትወድቂ ሹፌሩ ጭን ላይ የምትወድቂ ሴት አለሽ። ሴቶች ማለት ነው። ከየት መጣ ምን አይነት ነው ምንድን ነው ብላችሁ አለባበሱና ፊዚካሉ ስላማራችሁ ብቻ ከሱ ጋር ፍቅር የሚጀምሩ ከሱ ጋር ትዳር ባለ ትዳር ነው ወይ ምንድን ነው ወይ ብላችሁ ምንም አይነት ነገር ኢንፎርሜሽን ሳይኖራችሁ ይሄንን እናውቃለን። አንዳንድ የሳውዲ ወንዶች ሁላችሁም አይደላችሁም፣ በጣም ቁጥብ፣ ጀግና፣ ጎበዝ፣ ለትዳራችሁ ታማኝ የሆናችሁ ወንዶች አላችሁ። አንዳንድ ሹፍርና የምሰሩ ወንዶች ግን ወላሂ ላኔኩም ወላሂ ምስት ያላችሁ ምስት የለኝም ብላችሁ አገር ቤት ከሆነች ደግሞ ሞታለች ተብላችሁ የሰውን ሰው የምትባልጉ የምትቆሽሹ ወራዳ ቆሻሾች አላችሁ። አላህን ልትፈሩ ይገባል። እንደዚህ አይነት ወንዶች ወላሂ ሁሻ የሴት ልብስ አልብሳችሁ ብታመጡላቸው ማናት ምንድናት አይለው አክፋው እስከሚተኙ ድረስ ስግብግብ ናቸው። የሴት መስፈርት አይጠይቁም። እንዴ ወላሂ ላዚም በቃ ሴት ብቻ ትሆን እንጂ ከማንም ምንም ትሆን ከማንም ሴት የሚጋደሙ ወንዶች አሉ ማለት ነው። ሴቷን በዛ ልክ በኋላ በተስማሙበት ነገር ሳይስማሙ ሲቀሩ ሲጣሉ ከዛ ነው ሚዲያ የሚወጡት። አሁን ሴቷ ተደፈርኩ ብላ ነው መስመርት የምታስበር እና ተስማምተን ሰርተን ነበር እምቢ ያለኝ ካለች ማን ይሰማታል? ያላ ቻንስ ተደፍሬ ነው ብላ ነው ማዋሻት አለባት። መጀመሪያ ራስሽን ጠብቂ። በቃ አሁን ባል አለሽ ከሀገር ልጅ አለሽ። ይሄ ልጅሽ ሲያድግ አላሁ አክበር ወላሂ ከባድ ነው። ካደገ እንግዲህ አድጎ ከሆነ አሁንም ዜናሽን ይሰማልሻል፣ ወሬሽን ይሰማልሻል። ግን ከባድ ነው። አብዛኛው ሴቶች ወራዶች ናቸው። ስራ ሲመጣላችሁ እጃዛ ቤት ከወንድ ጭን ትለጠፉና ስራ ሲመጣላችሁ ስራ ታማርጣላችሁ። ምንድነው እንደዚህ ነው? ምን አለበት? ምግብ አለበት፣ ኔት አለበት፣ ዋይፋይ አለበት። ፕሮሰሳችሁ በጣም በጣም እስከሚሰቀጥጥ ድረስ እኔ ራሱ ያየሁት ነው። ወላሂ ላዚም ዋይፋይ ያለበት እንደዚህ ያለበት። ዋይፋይ ምን ያደርግልሻል? አንቺ የፈልገሽ የመጣሽ ስራና ስራ አይደል? የማንንም ወራዳ የማንንም ቆሻ